እናንተ ክርስቲያኖች አምላክ እንዴት ሰው ሆነ ትላላችሁ? አምላክ እንዴት ሰው ይሆናል? ምን ችግር አለው? አምላክ ሁሉን ቻይ አይደል? አምላክ የሚሳነው ነገር አለ? ኦይ ችሎታ የለውም አይችልም ሳይሆን ያልኩ ይሄ ለአምላክ አይገባውም። አምላክ እጅግ የከበረ ነው። ሰው መሆን ለእሱ በፍጹም አይመጥነው። ጭራሽ ደግሞ መስቀል ላይ ሞተ፣ ተገረፈ ምናምን ትላላችሁ። ወንድሜ እኛ እኮ አምላክ ሰው መሆን ይመጥነዋል እያልን አይደለም። እና እያልን ያለነው ትንሽ እንዲገባ አንድ ቀላል ምሳሌ ልስጥ። አንድ እጅግ የተከበረ ንጉስ የክብር ልብሱን ለብሶ በወንዝ ዳር እየሄደ እያለ በጣም የሚወዳት ልጁ በአንድ እጅግ በቆሻሻ የተሞላ ወንዝ ውስጥ ሰምጣ ስትወራጭ ቢያያት ምን የሚያደርግ ይመስላል? ለዚህ ንጉስ እዚህ እጅግ በጣም የቆሸሸ ውሃ ውስጥ መግባት አይመጥንም። የውሃው ቆሻሻ እሱ ለለበሰው የክብር ልብስ የተገባ አይደለም። ግን ልጁን ለማዳን እዚህ የቦካ ውሃ ውስጥ ዘሎ አይገባ። ልጁን ከማዳን የሱ ክብር ያስቆመዋል። የአምላክ ክብር ከአንድ ንጉስ ክብር እጅግ የበለጠ ነው። የእኛ ማወዳደቅ ከቆሻሻ ውሃ በጣም ይከፋ። ግን ደግሞ የአምላክ ፍቅር አንድ አባት ለልጁ ካለው ፍቅርም እጅግ የበለጠ ነው። ፍቅር ብዙ ጊዜ ምክንያታዊ ብቻ አይደለም። ፍቅር የራሱን ጥቅምና ክብር የሚያሳድድም አይደለም። አንድ ሰው ሌላውን የእውነት ሲወድ ከራሱ ጥቅም ይልቅ የሚወደውን አካል ለመጥቀም የሚፈልግ ይሆናል። አንዳንድ ጊዜ ፍቅርን የምትረዳው ውስጡ ስትሆን ብቻ ነው። ከውጭ ለሚያየው መጃጃል ሊመስል ይችላል። ፍቅሩ ውስጥ ላሉት ሰዎች ግን ከዚህ በላይ ትርጉም ያለው ነገር የለም። ክርስትናም እንዲሁ ነው። ለዛም ነው ሐዋርያው ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ያለው። ባጭሩ የሆነው እንዲህ ነው። አምላክ እጅግ ስለወደደን ለእሱ የማይመጥነውን የእኛን ባህሪ ተዋህዶ እኛኑ ሆኖ አዳነን። በዚህም ምን ያህል እንደሚወደን አሳየን። ይህ ለእርሱ የሚገባው ነበር ወይ ካልከኝ መልሱ ኧረ በፍጹም አይገባውም። እኛስ የምንወደድ ጥሩ ሰዎች ስለሆንን ነው ይህንን ያደረገው ካልን አሁንም መልሱ በጭራሽ። እኛማ አምላክ ላይ ያመፅን ሞት የሚገባን ኃጢአተኞች ነን። ታዲያ አምላክ ይህንን ለምን አደረገ ብለን ስንጠይቅ መልሱ ስለወደደን ነው። ፍቅሩንም ወዳችኋለሁ የሚሉ ቃላትን በመናገር ብቻ ሳይሆን እሱ ፈጽሞ የማይገባውን የእኛን ቦታ በመውሰድ በመስቀል ላይ በተግባር አሳየን። በጥፊ ተመታ፣ ተተፋበት፣ መስቀል ላይ እርቃኑን ዋለ። ከክብር ሁሉ የበለጠ ክብር የተገባው ጌታ በፈቃዱ ራሱን ዝቅ አደረገ። አምላካችን ፍቅር ነው። ፍቅሩንም በቃላት ሳይሆን በተግባር ገለጸልን። ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ላይ ኢየሱስ በባህሪው አምላክ መሆኑን ከነገረን በኋላ እንደዚህ ይለናል፣ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በሌላም ቦታ ላይ እንደዚህ ይለናል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ቅድምም እንዳልኩ ግን ፍቅር ከውጭ ሆነ ስታየው ብዙም ላይገባህ ይችላል። ውስጡ ስትሆን ግን ከዚህ የበለጠ ለሕይወትህ ትርጉም የሚሰጥ ከዚህ የበለጠ ባዶነትን የሚሞላ ነገር የለም። ይህንን ፍቅር ስላዩ ነው እንግዲህ ሐዋርያቱና አባቶቻችን ኢየሱስን እንዲክዱ በአንበሳ ሲያስበሏቸው፣ በእሳት ሲያቃጥሏቸው፣ በመጋዝ ሲሰነጥቋቸው፣ በዘይት ሲቀቅሏቸው እዚህ ፍቅር ማን ይለየናል ብለው እስከ መጨረሻ ታምነው የጸኑት። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግና ላይክ አድርጎ ጨርሶ ማየት እንዲሁም በመጨረሻ ጠቃሚ ሆኖ ካገኛችሁት ለሌሎች ሼር ማድረግ የአገልግሎታችሁ አንድ አካል ነው። አብራችሁን ለማገልገል ስለምታደርጉት ነገር ሁሉ ከልብ እናመሰግናለን።